ይህችም ቀን ደግሞ የቀሪ ዘመናችን የመጀመሪያ ቀን አድርገህ ሰጥተህናል። ለሚሰሙትም እግዚአብሔር ሆይ ለእኔም በዚች ቀሪ ዘመናችን ላይ አንተን ፍቃድና ሐሳብ ማድረግ እንድንችል ሰማይቷን ጥበብ እንድትሰጠን እንለምንሃለን። ከሁሉ በላይ እግዚአብሔር ሆይ ዳዊት እንደተናገረው በቤት መኖርን፣ አንተን ማየትን፣ አንተን ደስ ማሰኘት የሚችለውን ነገር እንድናደርግ አቅም ብቃት ስጠን። የሚሰሙት ሁሉ እግዚአብሔር ሆይ የተባረኩ ይሁኑ። በቤታቸው፣ በትዳራቸው፣ በኑሯቸው ውስጥ በሚያገለግሉበት አገልግሎት ሁሉ እያንዳንዱ ዛሬ መታሰቢያ ትከል። ያንተ ህልውና ያንተ ክብር በዚህ ስፍራ ይበል። አንተ ከፍ በል፣ እኛ ዝቅ እንበል። ያንተ ታይ፣ እኛ እንደበቅ። አንተ ስምህ ይክበር፣ በሁሉ አንተ ክበር። በኢየሱስ ክርስቶስ ስም አሜን። እሺ መጋቢ መስፍን ፈቃደኛ ስለሆንክ በጣም አመሰግናለሁ። ውይይታችን ያው በእግዚአብሔር መንግስት ጉዳይ በመድህንነት ዙሪያ ስለሆነ እንዴት ነው የጌታ ኢየሱስ ክርስቶስን የማዳን ቃል የወንጌልን ቃል ልሰማ የቻልከው? እንዴት ነው? እስቲ ወደ ኋላ መለስ ብለህ ከዚህ እንነሳ። እንግዲህ እኔ መስፍን ሙሉጌታ እባላለሁ። አሁን የማገለግለው በኮልፌ ቃለ ሕይወት በመጋቢነት እያገለገልኩ ነው ያለሁት። ወደ ኋላ ታሪኬን ስመለከት ብዙ ትዝታዎች አሉኝ። በልጅነቴ የተወለድኩትም ሀረር ዙሪያ ደደር ውስጥ ስለሆነ እንጀራና ጫት ለእኔ የትኛው ቅድሚያ እንደሆነ አላቅም። ያው ስቅም ነው ራሴን ያየሁት። በዛም በኋላ ደግሞ ቤተሰቦቼ አባቴ በተለይ በቄስ ቤት ውስጥ ብዙ የጠለቀ ነገርም ስላለው በዘመኑ የአውራጃው የቤተ ክህነት ኃላፊ ስለነበረ ያ ቤተ ክርስቲያን እንሄድ ነበረ። በኋላ ደግሞ ያ ኮሙኒዝም ሲመጣ ደግሞ በየትምህርት ቤቱ እግዚአብሔር የለም ተብሎ ባለበት ጊዜ ግን ያው ቅማለሁ። በልጅነቴ ነው፣ ሕፃን ሆኜ ነው እጠጣለሁ። አንድ ወቅት ግን ያ የማደርጋቸው አርቲፊሻል የሆኑ ሰላምና ደስታ እንደሌላቸው ገባኝ እና በማልፈልገው ጭንቅ ውስጥ ችግር ውስጥ ገባሁ። ያው እሱ የራሱ ትልቅ ፕሮሰስ አለው። በመጨረሻ ግን አንድ ውሳኔ ወሰንኩኝ። እግዚአብሔርን የመፈለግ ልብ፣ እግዚአብሔርን ለማግኘት ጥረት ማድረግ ጀመርኩ። ግን በጣም የምጠላው ፕሮቴስታንትነት ነው። ጴንጤነትን እጠላ ነበር። ከእስላሞች ጋር ሄዳለሁ፣ አብሬያቸው ለመማር ኦርቶዶክስም ሄዳለሁ። መጨረሻ ላይ ግን አንዳንድ ችግሮች ሲደርሱ እግዚአብሔር እንደሚፈልገኝ ተናገረኝ በሚገባኝ። ድሮ የሰማሁት ድምፅ ያኔ ድምፅ ሰምቻለሁ። የደም የሰማሁት ድምፅ ልጄ ሆይ ራሴን ለማጥፋት በተነሳሁበት ግልጽ ለማድረግ ራሴን ለማጥፋት በምልበት ጊዜ ልጄ ሆይ ለአንተ የተሻለ እቅድ ፕሮግራም አለኝ፣ ራስን አታጥፋ አለኝ። ሁለተኛም ቀን ያንኑ ሞከርኩ። ያው ድምፅ ከኔ አልሄድ አለኝ። ያ የተሻለው አባት የምለው የት ነው ብዬ ከውጭ ነው ድምፁን የሰማሁት። ይሄን ድምፅ እሱ መፈለግ አለብኝ ብዬ ጥረት አደረግኩ። በዛው ያው በዘመኑ ወጣት ሁሉ እንደሚወጣው ወደ ጅቡቲ ወጣው። እዛ ዘመዶችም ስለነበሩኝ እና እዛ በስደተኛ ካምፕ ጫት ፈልግ ነበረ። ያንን ጫት ለማግኘትም ጥረት በማድረግበት ጴንጤዎች ደግሞ ጫት ገንዘብ ይጥላሉ ይባላል። ያችንም ገንዘብ በዛው ለማግኘት እዛው ተይዤ ያንን ውጭ የሰማሁትን ድምፅ ጌታን ስቀበል ልቤ ውስጥ ነው ያለው። ጌታን ተቀበልኩ ከዛሬ 27 ዓመት በፊት ማለት ነው። ከዛ ከሆላንድ አንድ ነጭ ሰው መጥቶ ወደ ውጭ አይደለም አንተ ወደ ሀገር ተመለስ። ያኔ በጣም ትንሽ ነኝ፣ ቀጭን ነኝ፣ ከሰው መካከል አልታየም፣ በጣም ልጅ ነኝ እና የዛን ጊዜ አንተን እፈልግሃለሁ ለክብሬ ብሎ ወደ ኢትዮጵያ እንድመለስ ተመለስኩ። ከዛ የጸሎት ጸልይ ነበረ። በዛ መልኩ ወደ ጌታ ቤት መጣሁ። ከዛም ዛሬ የማገለግልባት ቤተ ክርስቲያን ጸሎት በጣም የሚወዱ አባት አሉ ተብዬ ለጸሎት ነው። ድሮ በጣም ነው የምንበረከከው። በቃ ጌታን ካገኘ በኋላ ደስታዬን
ሰላሜን ልናገር አልችልም። እረፍት አገኘሁ። የአርቲፊሻል ደስታ ውሸት እንደሆነ፣ ናቹራል ደስታ እንዳለ፣ ያም እውነተኛ ደስታ ከጌታ ዘንድ እንደሆነ አገኘሁ። ከዛው እግዚአብሔር ለአገልግሎት ነው የጠራኝ። ግን ወደ አዲስ አበባ ስመጣ እኔ ሀረር ስለነበርኩ አዲስ አበባ ሕዝብ የምሰማው ነገር ስለነበረ እግዚአብሔርን ስራ ካልሰጠኝ ያልኩት፣ እግዚአብሔር በወቅቱ ስራ ሰጠኝ። በመጨረሻ ደግሞ ለአገልግሎት ውጣ አለኝ። ወጣሁ። ቤተ ክርስቲያንም በወቅቱ ተቀበለችኝ። ስትቀበለኝ ደሞዜን 70 ብር ነው የተሰጠኝ። ከስራ ወጥቼ 70 ብር ነው። በዛ ፕሮሴስ ሂደት ውስጥ ያው ጌታ እያሳደገኝ እሱን ተቀብዬ እያገለገልኩ ነው ያለሁት። ከጅቡቲ ተመልሰ ነው ወደ አዲስ አበባ የመጣኸው። እዛ ስትቀበል የነበረው ሁኔታ እንዴት ነው? ጌታን የምትቀበሉ ተብሎ ነው ወይስ አንተ ወደ ቤተ ክርስቲያን ሄደ ነው? እንዴት ነው የሆነው? እስቲ ትንሽ አብራርተን። ያ ተቀበል ተብዬ አይደለም። ተቀበል ብለውኝም ልቀበል የምችል ሰው አይደለሁም በወቅቱ። ነገር ግን ገብቼ እንዳውም መንፈስ ቅዱስ አገልጋዮች ተሰብስበው መንፈስ ቅዱስ ተምረው ለአገልጋይ በተዘጋጀ ፕሮግራም ላይ ነን የገባሁት። አይፈቀድም። የዛን ጊዜ እኔ የምጠብቀው እነሱ ተሰብስበው ሳንቲም እንዲጥሉና እንዳያገኙ ጫቴ እንዳገኙ። ያን ጊዜ ነው ምን እንደነካኝ አላቅም። ሰውነት የተንቀጠቀጠ እዛው በእንባ ሆንኩኝ። ከዛች ቀን ጀምሮ መጮህ ጀመርኩኝ። ስቲል የታመምኩኝ ነው የመሰለኝ። ሰውነቴ ሁሉ ተንቀጠቀጠ። ምንም ፖሊስ ይዞ እንደሚገርፈው ያህል ኃጢአቴን እናገር ነበረ። የሚያቀኝ አንድ ወንድም አለ። ያንን ዘመድንን እሱን ሳናግረው ይህን ያገኘውም ብዙ ዘመንም በቸርች ውስጥ የቆዩ ሰዎች አያገኙም አለ። ሰው ሁሉ ለካ እኔ የተሞላሁት የዛን ጊዜ ያ ኃጢአተኝነቴ ደህንነት ገብቶብኝ የእግዚአብሔርን መንፈስ ያኔ ነው ያገኘሁት። ያ መንፈስ ቅዱስ ሲያገኝ አካባቢ ሁሉ የተሞላ ነው የመሰለኝ። ስለዚህ እስላም ይሁን ኦርቶዶክስ ይሁን ማንንም እያገኘው መሳም ጀመርኩ። ያ ልክ እንዳልሆኑ አገልጋዮች አስተምረውኝ ወደ ትክክለኛ አቅጣጫ የወሰዱኝ በዚህ መልኩ ነው። ጋይድ አድርገውኛል። አገልግሎት ስትጀምር እንዴት ነበር? ምን በማድረግ ነው የጀመርከው? በጸሎት። ዛሬም ህይወቴ ጸሎት፣ ትላንትናም ጸሎት። ሁሌም አገልግሎት አይደለም ትኩረቴም። የእኔ ትኩረት ይህንን ከሞት ያዳነኝን ውስጤ አይቼ የማላቀውን ፍቅር እኔ ውስጥ የጨመረውን ጌታ እሱን ነው። እሱ ፊት ቀንና ሌሊት ነው፣ አላቋርጥም። የእግዚአብሔርን ልሳንም ስለተሰጠው ያ ልሳንም እንዳይሄድም ስለማስብ ጸልይ ነበረ። ከዛ ባሻገር ግን ማንንም ሳልፈራ ወንጌል ሰብክ ነበር። የት የት ነው የምትሰብከው? የት እየሄድክ ነው የምትሰብከው? እዛ አካባቢ ነው? በአካባቢው ለሚኖሩ ሰዎች ነው? እንዴት ነበር የምትሰብከው? ላገኘሁት ሁሉ ሰብካለሁ። ወደ አዲስ አበባ ከመጣው ደግሞ የዛን ጊዜ የደርግ አፈሳ ነበር ወጣቶች። የዛን ጊዜ ያለማቋረጥ ኢቨን በአፈሳ ውስጥ እያለፍኩኝ እስካሁን አሁን ይገርመኛል። እየሄድኩኝ እመሰክራለሁ ቀበሌ ድረስ። ለምን እንደማይዙኝ አላቅም። መቀመጥ አይችልም። ሌሊትና ቀን ያን የማስበው። እንዳውም አንድ ወቅት ምን አጋጠመኝ፣ ቀበሌ ሄጄ አንድ ባለስልጣን የሆነ ሴት ስለ ጌታ ነገርኳት። ስነግራት በቃ ልታስረኝ ትንሽ ተቆጣች በጣም እና በእግሬ ተነስቼ ምንም ስለሌለኝ ከኮልፌ አካባቢ ወደ ቤቴል መካነ ኢየሱስ በእግሬ ነው 40 የምንሄደው እና በእግሬ ሄጄ ቁጭ እንዳልኩ በ15ኛው ቀን ያችን ሴት አጠገቤ ቁጭ ብላ አየኋት። በኋላ ሳመችኝ። ያን ቀን ከተናገርከኝ ቀኑ አንድ ቀንም እረፍት አላገኘውም፣ ልገላገል ብዬ ነው የመጣሁት ብላ ጌታን ተቀበለች። ያቺ ሴት ወደ ቤተ ክርስቲያን ነው የመጣችው። በህይወት ውስጥ እንዲህ አይነት ለውጥ ሲመጣ ቤተሰብ፣ በአካባቢ ያሉ ሰዎች ምን አሉ? እሱማ ስደቱ ምን ታወራለህ? በጣም የሚያከብሩኝ አክስቴ ቤተሰቦች ናቸው። ግን በዛ መካከል ደግሞ ታመምኩኝ። ህመም ውስጥ ስለነበርኩኝ ምግብ እንደ ውሻ ነው የሚጣልልኝ፣ ጴንጤነት እንዳይነካቸው እና የሚነገረኝ ነገር በጣም ከባድ ነው። እንዳውም በዛ ውስጥ እያለሁ
ህመሜ በጣም ከባድ ስለነበረ ማላውቀው ቦታ ነው። በእርግጥ ዘመዶቼም ቢሆኑ እኔም ጴንጤነት አያውቁም። እዛ ሄጄ ጴንጤ መሆኔን ሲያዩ ጥላቻ አላቸው። በዛ ቤተሰብ ውስጥ ነው፣ አንድም ክርስቲያን አላውቅም። በዛ ወቅት ነው እንግዲህ ህመሙን ሳስብ በቃ ለእግዚአብሔር አንድ ነገር አልኩት እና አንድ ገመድ ነበረች። እችን ገመድ ይዤ ራሴ ማጥፋት አለብኝ አልኩኝ። ስቃይ ለምን ግን አንድ ነገር እኔ ብሞት አንተ ነው የምትወቀሰው። ስለዚህ ራሴን ከመንካቴ በፊት አንተ እኔም መውሰድ አለብህ ብዬ አፌንም እጄንም ገንዤ ራሴ እና ውሰደኝ አልኩ። ሌሊቱ ሙሉ እያለቀስኩ እንዲወስደኝ ነበረ። በመጨረሻ ሸለብ ባደረገኝ እንቅልፍና እርሳስ አምጣ የሚል ነገር ሰማሁ። እርሳስ አመጣና ጻፍ ይለኛል። አይ ጽፍም እለዋለሁ። ለምን ሲለኝ አይ አልተቀረጸም እለዋለሁ። በል ቅረጸው ይለኛል። ቀርጸዋለሁ። ልክ እንደዛ በዛው እንትን ውስጥ እያለሁ አንተ እኮ ድልዱም ነህ፣ አሁን የምታልፍበት መከራ ልቀርጽ ነው፣ በምድር ላይ እጽፍብሃለሁ፣ ስለ ጠላሁ አይደለም። እርሳሱ ስጋው ነው ያለቀው፣ ልጽፍብህ ልሰራብህ ስለፈለግኩኝ እንጂ ጠልቼ አይደለም አለኝ። ልክ ይህንን ሲል የወደድከውን አድርግ ብዬ ስል ያ በሽታ የት እንደሄደ አላቅም። በሽታዬ ተፈታ፣ ተፈወስኩኝ። ከዛ አገልግሎት ጀመርኩ። ያው እንዳልኩህ በምስክርነትና በአብዛኛው የቤተ ክርስቲያኒቱ የጸሎት መሪ ሆኜ ነው የቆየሁት። ለእኔ ይሄ ነው። እስቲ ስለ ቤተ ክርስቲያናችሁ ትንሽ ንገረኝ። እኔ እንግዲህ አንዳንድ ከሰዎች ምስክርነት ከሰማሁት ከትንሽ ቦታ የተነሳች ቤተ ክርስቲያን ናት። ምንድን ነበር ታደርጉ የነበረ? በዛን ጊዜ የነበራችሁ ሁኔታ ምን ይመስላል? ኮልፌ ቃለ ሕይወት እንግዲህ ማህበረሰቡ ነው መነሻ አካባቢ ነው። በዓለም ደረጃ ጥናት ተደርጎ የኛ አካባቢ ከድሃነት ወለል በታች ነን። ድሃ ለመሆን ብዙ ዓመት እንደሚፈጅብን የተነገረን አካባቢ ነው። በጣም ድሆች ከመሆናችን አካባቢው ከመሆኑ የተነሳ እኔም ማመልክባት ማገለግልበት በጣም ድሆች ነው። ድንጋይ ላይ ነበር የምንቀመጠው፣ ሳር ላይ ነበር የምንቀመጠው። ብዙዎች መጥተው እኛ ጋር ሰዎች ትልልቅ ሰዎች ከተቀበሉ ትላልቅ ቸርቾች ነው የምንወስዳቸው፣ ስለማንመጥናቸው፣ ስለምንሸት፣ ቤቱ ስለሚሸት። ስለዚህ የድህነት ጥልቀቱ እኛ ቸርች ነው ያለው እና ከዚህ የተነሳ ግን ድህነታችን ጥልቀት ይኖር እንጂ እግዚአብሔር ከኛ ጋር ነበረ። እግዚአብሔር ነበረ ከኛ ጋር እና እግዚአብሔር ፍላጎታችንም ምንም ነገር አልነበረም፣ ተስፋም ነበረን እና እግዚአብሔር ከዛ በኋላ ግን ያንን ለመለወጥ አንድ ነገር ነው ያደረገው። ምንድን ነው? እግዚአብሔር ቤተ ክርስቲያኒቱን ድሃ ነኝ እንዳትል እግዚአብሔር ለእኔ አስተማረኝ። ድሃ ማለት የሚፈልገውን ሁሉ አግኝቶ የሚያስፈልገውን ያጣ ነው። አሁን በዚህ በምዕራቡ ዓለም የሚፈልጉትን ሁሉ አግኝተዋል። በእግዚአብሔር ዓይን ሲታይ እንደነሱ ምስኪን ድሃ ራቁታቸውን ያሉ የሉም። ለሎዶቅያ ቤተ ክርስቲያን ይሄንን ነው የአንድ ሰው መለኪያ ባለጠግነትና ድህነቱ። እግዚአብሔርን የለውም የሚፈልገውን አግኝቶ የሚያስፈልገውን ካጣ ነው። እና እግዚአብሔር የማያስፈልገው እኔ ያላችሁ ድሆች አይደላችሁም ማለት ይሄን በተከታታይ አስተማርኩኝ። ወደ እግዚአብሔር ፊት መዞር ጀመርን። በዛ ውስጥ ባጭሩ እግዚአብሔር ታሪኳን ለወጠ ቤተ ክርስቲያኒቱ። ወደዛ ከመሄዳችሁ ስንት ሰው ያህል ነበራችሁ? እንዴት ነው የምትሰበሰቡት? ቤቱ ምን ይመስላል? በሳምንት ስንት ቀን ያህል ትሰበሰባላችሁ? እንዴት ነበረ? መጀመሪያ ቤተ ክርስቲያኒቱ በደርግ ምክንያት ተዘግታለች እና ቤት ለቤት ሰው ቤት ነው የምንለው። የዛን ጊዜ ሰው ቤትም ሆኖ እናገለግል ነበር። በፈውስ በጸሎት እናገለግል ነበር። በወንጌል ምስክርነት የእግዚአብሔር እጅ እንዳለ ያን የምናውቃለን። ግን በኋላ ቸርቿ ስትከፈት ከኢትዮጵያ ውስጥ የመጀመሪያ የተከፈተች በር የኛ ቸርች ናት። የኛ ቸርች ናት። በቃ እነሱ ገቡ። በሁለተኛው ቀን በዛ ጋር ሲያልፉ ይሄኛ ነው ስንል ግቡ አሉን። እግዚአብሔር ከዛ በፊት እንደሚከፍት ተናግሮን ነበረ። አሁን ከዛ በኋላ
ደሞዝም ያለው ጥቂት ሰው ነው። በጣም እንዳውም አንድ ጊዜ 10,000 ብር በአመት አግኝተን የምስጋና ጊዜ አድርገናል። በአመት ውስጥ እና ህዝቡ 2 ብር 3 ብር ነው የሚሰጠው። በዛ ውስጥ ነው ያሳለፍ ነው። ያ ድህነት ጥልቁ ግን ያንን እግዚአብሔር ታሪክን የለወጠውና መነሻው ያ ነው። ከዛ ድሮ ሚስዮናውያን የሰሩት ቤት ነበረ ለቻፕል ብለው ትንሽ ቤት ናት። በዛች ቤት ውስጥ ነው የምንሰበሰበው። ግን መቀመጫ አልነበራት። ድንጋይ እያንዳንዱ ሲመጣ ድንጋይ ይዞ ነው የሚመጣው አዲስ አበባ ውስጥ። ከዛ ደግሞ ትንሽ ሻል አለና እንጨት ቆርጠን ድንጋይ ላይ አስቀምጠን እንጨት ላይ መቀመጥ ጀመርን። ከዛ ደግሞ እያደረ እንግዲህ ጣውላ አደረግ ነው ድንጋዩ። ያው እያለፈ እግዚአብሔር ዛሬ የደረስንበት እየደረሰ ነው። ምን አይነት አገልግሎቶችን ነበር የምታደርጉት? በሳምንት ምን ያህል ቀን ትሰበሰቡ ነበር? እንዴት ነበር? ምን ይከናወን ነበር? እሁድ አምልኮ ነው። ሰኞ የጸሎት ጊዜ አለን። ሮብ የልዩ ወጣቶች ፕሮግራም አለ። አርብ አሁኑ ያለው አርብ ያኔም ነበረ ፈውስ ፕሮግራም እና በብዙ አገልጋዮች ነበሩ። በእነሱ ጋር አብረን ሆነን ነው ያንን አገልግሎት የምናገለግለው። በዛም ድህነት ውስጥ አንድ ነገር እርግጠኛ መሆነው እግዚአብሔር ከኛ ጋር ነበር። ጠይቀው አያውቁም ሰዎች እውነት እግዚአብሔር ቢኖር እንደው እንዲህ ነው መሆን ያለባት ወይ ብለው ጥያቄ ጠይቀው አያውቁም ሰዎች? እንዳውም አንድ ጊዜ የሆነ አገልጋይ መጥቶ የእናንተ ቸርች ማለት እኮ የሚገርም ቸርች ነው አለኝ። ምን ነው ስለው ኢየሱስ የተወለደበት በረት ይመስላል አለኝ። እርግጥ ነው ሰዎች ሊመጡ አይፈልጉም። እኛ ትሸታላችሁ ይላሉ፣ ታንቀላፋላችሁ ይላሉ። እነዛ ሁሉ ነገሮች ነበሩ። እኛ ቸርች ብዙ የሚባሉ ነገር አገልጋይ ብንጠራ አይመጣልንም። በዛ ውስጥ ነው እንግዲህ የነበር ነው። እንዴት ነው የለውጡ ሁኔታ መምጣት የጀመረው? የእግዚአብሔር ነገር ማለት ይሄ የመስፋት የማደግ ነገር መገለጥ የጀመረው በምን አይነት መንገድ ነው? እሱ አንደኛ የኔም ትዕግስት ይመስለኛል። እግዚአብሔር ተስፋ ቃል ቢኖርም በጣም ብዙ መከራዎችን ያሳለፍኩት ካሳለፍኳቸው አንዱና ዛሬም የሚያስለቅሰኝ የሚያስገርመኝ ነገር እኔና ባለቤት የተጋብተን በ2 ዓመታችን ነው እንጀራ የተጋገረው። ያኔ 250 ብር ነው ጤፍ፣ 25 ኪሎ መግዛት ስለማንችል በዚህ ውስጥ እያለን መንታ ልጆች ወለድን። መንታ ልጆቼ ደግሞ አንደር ዌይት ነው። አንዷ 980 ግራም፣ አንዷ 1.3 በ7 ወር ነው የተወለዱት። በዛ ውስጥ ሁኔታ እያለን አምባሻ ሲጋገር በሰፈር ይቅርታ እና ይሸተናል። አንድ ቀን ጾም ጸሎት ልሄድ እጄ ባለቤቴ በጣም መከራ የምትችልና ጡቷ አደርቋል እና በሰው ላይ አይደለም እኔ መገለጥን የተማራኩት ጦሮ ከሚባል አካባቢ በእግሬ መርካቶ ደርሼ ወተት ጸልዬ በእግሬ ነው የምመለሰው። አንዳንዴ ወተቱ ቀድሞኝ ይገባል እና በዛን ጊዜ ሰሪፋም እየሰጡ እንደዛ ነው እና በዛ ቀን ግን አደጋ ላይ ነበሩ። ልጆቼ ቀዝቅዘዋል፣ ፊታቸው ተገርጥቷል፣ ተለውጠዋል። ባለቤቴ ምንም ችግር ቢኖር አይዞን የምትለው ያን ቀን እሷም ተሸነፈች። ጠራችኝ፣ ሳይ ልጆቼ የሉም ደክመዋል። እና በዛን ጊዜ ያው ሄጄ በእግሬ ጸለይኩኝ። እግዚአብሔር ያንን ሰጠኝ። ቸርች ውስጥ ማለት ቤት የመጣው ከዛ በኋላ አንድ ውሳኔ ወሰነ። አይምሮ ክፍት ነው፣ ምንም ማድረግ ይችላለሁ። እግዚአብሔር አይምሮ የከፈተልኝ ሰው ነኝ። ልጆቼን ለምን ሰርቼ አላበላም አገልግሎት ብዬ ከመል ብዬ አልኩኝ እና ለእግዚአብሔር 3 ቀን ጾም ጸሎት፣ ከዛ በኋላ ስራ ለመያዝ ወስኛለሁ። እንግዲህ ከጅቡቲም ሲነሳ ገና እንዳገኘሁት ነው አንተ የክብሬ መገለጫ ነው ያለኝ እና እንዳውም ከሚገርም ነገር እግዚአብሔር አታለለኝ ብዬ ስብከት ሰብክ ያለው ቸርች እስኪያናውጥ ድረስ እግዚአብሔር አታሎኛል። ሲጠራኝ እንዲህ አልነበረም፣ የማልፍበት ይሄ ነው ብዬ ከእግዚአብሔር ጋር የተሟገትኩበት ጊዜ ነው። ግን እግዚአብሔር የሚያታልል አምላክ አይደለም።
ማለፍ በሚገባኝ ነው። እና ልጆቼ እንደዛ ሲሆኑ 3 ቀን ጾም ጸሎት ያዝኩኝ። እግዚአብሔር ግን አንድ ነገር አለኝ። ማለት አገልጋይ ስለሆንክ ምንም አላደርግልህም አለኝ። ይሄ ደግሞ ከሰይጣን ነው ብዬ ስቃወመው አልክ። 2ኛው ቀን እንደዛ ሆኖ ለማሳጠር 3ኛው ቀንም ያን ደገመኝ። አሁን ሊሄን ነው መጽሐፍ ቅዱሴን ጠቅልዬ ስራ ለመግባት። በዚሁ አጋጣሚ ነው ስማ ልጄ ያለኝ እግዚአብሔር፣ አንተ አገልጋይ ስለሆንክ ደሞዝህ ምድር አይደለም በሰማይ ነው አለኝ። ይሄን ሲለኝ እግዚአብሔር ሆይ እኔ ሰማይ አይደለም አሁን ጥያቄ፣ ረሃቤ፣ ጭንቀቴ ልጆቼ በፊቴ፣ እኔስ እሺ ልቻል ልጆቼን አልኩት። በኋላ ስለው እዚህ ምድር ላይ ለማኖርህ ልጄ ስለሆንክ ነው፣ አገልጋይ ስለሆንክ አይደለም። ስለዚህ አባቴ በለኝ አለኝ። ለመጀመሪያ ጊዜ አባቴ ብዬ አፌን ከፈትኩ። ወንድሜ እውነት ነው የምነግርህ፣ የነበርንበት ጭቃ ቤት ተንቋቋ። ደንግጬ ድምፁን አቤት ልጄ የሚለውን ስሰማ ወጣው። ያው ድምፅ ስበለስም እስከ ዛሬም አለ። አቤት አባቴ ነው ምለው። ከዛ በኋላ አንድ ነገር ገባኝ። የጠራኝ ለካ አባቴ ነው፣ የማገለግለው እሱን ነው። ስለዚህ ከሰው ደሞዝም አያስፈልገኝም፣ ያኖረኛል አልኩ። ሐሙስ ዕለት ይሄን ተናገረኝ። አርብ ዕለት ቤት ኪራይ የሚከፍል መጣ። ከዛች ቀን ጀምሮ ረሃብ የሚባል እኛ ቤት አልገባም። እግዚአብሔር ታሪካችንን ለወጠ። በጣም ጥሩ 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 ሚስት፣ ጥሩ አይገልጣትም፣ ለማጋነን ሚስቴ ስለሆነች አይደለም። ችግርንም የምትችል ጥጋብንም የምትችል የእግዚአብሔር ሴት ናት የኔ ባለቤት። እሷ አብረን እያለን ለረጅም ጊዜ ሐሙስ 20 ዓመታችን ነው። ሐሙስ ሁሌንም እንጸልየው። ሐሙስ ከሆነ ማንም ሰው እኔን ለቸርች እንኳን ሰው እንኳን ቢሞት ፓስተር ይምጣ ብለው አይጠሩኝም። ይሄ በእግዚአብሔር ፊት የምናሳልፍበት በዛ እኔና እሷ ጾም ጸሎት እያለን አሁን የተነሳው ሪቫይቫል ቸርች አይደለም የተነሳው፣ እቤታችን ውስጥ ነው። ቸርች ሪቫይቫል ሊነሳ አይችልም ብዬ ነው የማስበው። የሚነሳው ከቤት ውስጥ ነው፣ ከጓዳችን ነው። ያለዛ አርቲፊሻል ነው፣ ታክቲክና ቴክኒክ ነው የሚሆነው። እና እግዚአብሔር በዛ እኛ ቤት ውስጥ ወደቀ። ግቢያችን ሰው ሲገባ ይወርቃል፣ አንሶላውን ሰው ከነካ ይወርቃል። ልጆቻችን ሄደው መማር አቃታቸው። ክብሩ ያ እሳት እየቀጠለ ሲሄድ እግዚአብሔር አንድ ነገር አለን። እነሆ ታቦቱን ወደ ቤቱ መልሶ አለን። ወደ ቸርች ወሰድን። ቸርች ውስጥ እግዚአብሔር ከበረ። ያው እሳቱ ነደደ። ልገልጥ አልችልም። አሁን ልገልጠው አልችልም። ያ ድህነት ተቀበረ። ዛሬ እነዛ ሰልባጅ ይሸጡ የነበሩት፣ ጫማ ይጠርጉ የነበሩት፣ እነዛ ድሆች የተባሉት ዛሬ ሚሊዮነር ሆነዋል። ያ ታሪክ ተለወጠ። ለብዙዎቻችን መጠበቅ የሚባለው ነገር በጣም አስቸጋሪ ነው። በተለይ ተስፋ ተነግሮት አስቸጋሪ ሁኔታ ውስጥ የገባ ሰው፣ ብዙ ሰው እየጠበቀ ያለ ሰው አለ። እንደው ምንድን ነው ለእንዲህ አይነት በመጠበቅ ላይ ላሉ ሰዎች፣ ምንም የሚታይ ነገር ለሌለ ግን እየጠበቁ ላሉ ሰዎች ምንድን ነው? አንደኛ ለውሳኔ ላለው ሰው እግዚአብሔር ይገለጣል። እኔ ቸርች ውስጥ በጣም ብዙ መከራ ነው ያለፉት። ልጆቼ ከመራብ እኔ እንዳውም 9 ጊዜ ታግጃለሁ። መክፈት እችል ነበረ፣ ግን ለመክፈት አልተጠራሁም። ቸርች ከምትከፈል በእኔ ምክንያት እኔን እግዚአብሔር ቢከፍለኝ ይሻላል ብዬ ነው የወሰንኩት። ምክንያቱም ቁጭ ብዬ ሳየው የከፈን ጨርቅ ታውቃለህ፣ መቃብር ላይ ሰው ሲገነዝ የሚለብሰው ነው። እሱ ላይ ኪስ ያሰፋ ሰው የለም። ምንም ይዤ አልመጣሁም፣ ምንም ይዤ አልሄድም። ስለዚህ እዛው እንድጠብቅ እግዚአብሔርም ባለቤቴም ያላለፍኩበት ነገር የለም። እዛው ጸናን። ቢያንስ በቦታው ላይ ቆሞ ጠብቆ መክበርን ምክንያት ልሆን ይችላል። ለሌላ እንኳን ምሳሌ ብዬ ባለንም ብዙ ግን ለዚህ ምሳሌ ነኝ። እግዚአብሔር በቃ በቦታው ጠብቀ እሱ እግዚአብሔር ነው እንደሚመጣ። ዛሬ እንግዲህ የምታየው ቸርቿ ምድሪቷን ሁሉ አሳልፎ ለቸርች ነው የሰጠው ማለት ይችላል። ቢያንስ በወር ውስጥ ያለማጋነን 500 ሰው ነው ጌታን የሚቀበለው። ድሆችም
እጅግ ባለጠጎችም እኩል እንዲሆኑ ሆኗል። እና እንግዲህ መጠበቅ ትልቅ ነገር ነው። ምክንያቱም እግዚአብሔር ይህን ውጤት ተኮር አምላክ አይደለም። ውጤት ተኮር አምላክ አይደለም። እግዚአብሔር የልብን ሀሳብ ነው የሚመዝነው። አገልግሎት ማለት ደግሞ እኛ አሁን የምናየው ውጫዊ ታክቲክና ቴክኒኩ ሳይሆን በእግዚአብሔር ሀሳብና ፈቃድ መኖር ነው። ብዙ ስለሰበኩኝ ብዙ ተአምራት በእኔ ስለሆነ ወይ እግዚአብሔር ይሄ ጎበዝ ልጅ አይለኝም። ሊለኝ የሚችለው አንድ ነገር ብቻ ነው ብዬ ነው የማምነው። ያም ደግሞ እግዚአብሔር እንደኛ ጠዋት ከተነሳ አብ ወደ ምድር ሲያይ እንደ መስታወት ልጁን ኢየሱስ ክርስቶስን በእኔ ውስጥ ካየ ዋው ይላል። ኢየሱስን ለመምሰል ነው የተጠራሁት። እና አንድ ምሳሌ ልንገር። አንድ ጊዜ አንድ ወንድም ከአሜሪካ ሀገር ነው የመጣውና ላግኛ አለኝ። እሺ አልኩት፣ ብዙ ስለጠየቀኝ ከቤት አልወጣምና። በኋላ የት ላግኝ ስለው ደሳለኝ ሆቴል አለኝ። ደሳለኝ ሆቴል ዛሬ አውቀዋለሁ፣ ያኔ አላውቀውም ነበር። አላውቀውም ስለው ስንት ዓመት አዲስ አበባ ኖረሃል አለኝ። 23 ዓመት አልኩት። በጣም ተቆጣ። እንዴት አገልጋይ ሆነ ደሳለኝ ሆቴልን አታውቅም አለኝ። ስማ ወንድሜ አልኩት፣ ደሳለኝ አዲስ አበባ ማወቅ አቅቶኝ አይደለም፣ ላለማወቅ ወስኜ ነው። ምክንያቱም ያወቋትን ወንድሞቼን በልታለች፣ እኔን እንዳትበላ ነው። ግን አንድ ምርጫ ሰጣታለሁ፣ እሷ ራሷ ትወቀኝ ብዬ ነገርኩት። እርግጠኛ ነኝ አሁን እሷ ራሷ በደንብ እያወቀኝ፣ እንኳን እሷ ኢትዮጵያም እያወቀችኝ ነው ብዬ አስባለሁ። እና የውሳኔ ሰው መሆን አለብን። የውሳኔ ሰው ነው። መጽናት አለብን፣ መቆም አለብን። ግን አንድ ነገር ነው፣ እግዚአብሔር ባለበት መቆሙ፣ እሱም መስማቱ ነው የኔን ህይወት እዚህ ያደረሰው። ቸርቿንም ይሄ ነው ብዬ ነው የማስበው። ይህን ይመስላል። ትንሽ ወደ ኋላ መለስ ስልበና ስለ ቤተሰብ አንስተ ነበር። እሱን እስቲ ስለ ባለቤት ስለ ልጆች እንደው ትንሽ ነገር ንገረኝ። እንዴት ነው መነሻው? የሁሉ ነገር ቤተሰብ ውስጥ ነው ያለው። እንዴት ነው እንደ ቤተሰብ እርስ በርሳችሁ የምታሳልፉት ጊዜ፣ የምትነጋገሩት ነገር፣ አምልኮ ምን ይመስላል ቤታችሁ ውስጥ? ለሌሎችም ሰዎች ምሳሌ ይሆናልና እስቲ እንዴት ነው ቤታችሁ ውስጥ እንዴት ነው የሚደረገው? እንዴት ነው የሚዋለው? እንዴት ነው ከልጆች ጋር ከባለቤት ጋር እንዴት ነው? እንግዲህ እንዳልኩ ወደ 5 ዓመት ነው ካፌ ቤት ከገባው። ወደ 3 ዓመት ሆቴል አልገባውም አዲስ አበባ ውስጥ። ያ እንዴት የጽርቅ ነው አይደለም፣ ጽርቅ ነው ማለት አይደለም፣ የሄዱት ልክ አይደሉም ማለት አይደለም። ግን ቤቴ ራሱ ካፌ ቤት ሆነልኝ። ቤቴ ራሱ ሆቴል ቤት ሆነልኝ። ልደሰትበት የምችል ቤተሰብ ነው ያለኝ። ለደቂቃ ማንም ሰው ቤት ሄጄ መቆየት አልችልም። ሄጄ ልጆቼ ቤተሰቤ ጋር ነው። በቃ የደስታዬ ቦታ ነው የሆነው። ያ እንዲሆን ደግሞ ትልቅ ሚና የተጫወተችው ባለቤቴ ናት። ጉልበቴን እጄን በጸሎትም በምክር በአብዛኛው በጸሎት እናሳልፋለን። ህይወታችን ያለው ጸሎት ነው። እንዳውም ከሚገርምህ ይሄ ጽርቅ ነው ብዬ ባልቆጥርም እችን አሁን ያለችውን ኢትዮጵያን ለልጆቻችን አናሳልፍም፣ መለወጥ አለባት ብለን 6 ዓመታችን ነው። ካልጋ ኮረድን መሬት ላይ ነው የምንተኛው፣ እዛው ነው የምንጸልየው። ቢያስበን ብለን ነው። አሁን የእኔ ሸክም ኮልፌ ቃለ ሕይወትን የማስፋት የማጥባብ ጉዳይ አይደለም። ትውልድ ነው ሸክሜ። ደሜ ቢቀዳ ትውልዱ ያለ ይመስለኛል። አገርን ነው። ያ ደግሞ እግዚአብሔር ስለተናገረኝ ነው ከምንም በላይ። ስለዚህ ቤታችን ልጆቼ በጣም ጥሩ ልጆች ናቸው። እናታቸው ናት ሁላችንም የምትመራ። ሌላው የይቅርታ ቤተሰብ ነን። እኔ ካጠፋ ወይም አጠፋ ከተባልኩ ውስጥ እግሯን ነው የምስመው። እሱ ብቻ አይደለም፣ ትንሹ ልጄ አሁን 10 ዓመቱ ነው። ካጠፋኝ እግሩ ስር ወድቄ ነው የምስመው፣ ይቅርታ የምጠይቀው። ልጆቼም የይቅርታ ሰው ሆነዋል። ባለቤቴም የይቅርታ ሰው ናት። ስለዚህ በመካከላችን እግዚአብሔር ምሕረት አድርጎልናል። የደስታ ቤት ነው። ልጆቼ ዛሬ አሁን ትምህርት ላይ ናቸው። እንዳውም 2 መንታዎቹ የተራቡት ዛሬ 5 ኪሎ ዩኒቨርሲቲ ገብተው ኢንጂነሪንግ እያጠኑ ናቸው። እግዚአብሔር ያን ሁሉ ዘመን አሳልፈው ማለት ነው። እንግዲህ ቤታችን ያንን ይመስላል።
እንዳውም ከሚገርምህ አንድ ጊዜ ወጣቶች ቲኔጀሮች ስለ ጋብቻ ተማሩና እንደ መጸለይ እንዳለባቸው ስለ ትዳር ሰምተው ልጆቼ ተያይዘው ይጸልያሉ። እኔን አላዩኝም። እኔ ደግሞ ከውጭ ነበር ያለሁት። ሲጸልዩ ጮክ ብለው ሲጸልዩ ትዳር ከሰጠህን እንደ ማሚና እንደ ዳዲ ነው እንጂ አንፈልግም እንደነሱ ብለው ወዲያውን ያለቀስኩት። ለልጆቻችን ምሳሌ ሆነናል። እኛ የሆነውን ነው የሚሆኑት። እኛ ያሳየናቸውን ነው የሚሆኑት። ስለዚህ እኔና እሷ መካከል ያለው ፍቅር፣ መከባበር፣ መቀባበል። ምክንያቱም አንድ ነገር ነው። አንድ አይነት እንድንሆን አይደለም፣ አንድ እንድንሆን ነው። ዩኒፎርሚቲ ሳይሆን ዩኒቲ ነው እግዚአብሔር የጠራን። እሷ የራሷ ልዩነት አለ፣ የኔ እንዳውም ከሚገርም የዮሴፍ ልብስ ዥጉርጉር ነበረችና ታስቀና ነበር ይላል። ልዩነት ለመከፋፈል ምክንያት አይሆንም። ልዩነት ውበት ነው። ልዩነት ሰላም ነው። ልዩነት ስኬት ነው። እና ያ ልዩነታችን ቤታችንን አስጌጦታል። ልክ እንደዛው ልጆቹ በዛ ነው የተቀረጹት። በአብዛኛው የጸሎት ጊዜ ነው። በአብዛኛውን ጊዜ ደግሞ አነባለሁ፣ ጌታን እፈልጋለሁ። ግን የምፈልገው እግዚአብሔር ሁሌም ያው እሷ ብትኖር ባለቤቴ ጥሩ ነበር። አገልግሎት አልለውም። አገልግሎት አንድ ቀን ያልፋል። ኢቨን እያሳደግኳቸው ዋጋ የከፈልኩላቸው ልጆቼ እንኳን ትተውኝ ይሄዳሉ። ቀሪ ሁለት ነገር እንዳለኝ አውቃለሁ። አንደኛ በምድር ላይ ባለቤቴ፣ የመጨረሻው ለዘላለም ከኔ ጋር የሚኖረው እግዚአብሔር ነው። ስለዚህ ሁልጊዜ እግዚአብሔር ሆይ እፈልግሃለሁ፣ አይ ኒድ ዩ ጋድ ነው የምለው። እፈልግሃለሁ፣ አገልግሎት አይደለም። እግዚአብሔር ደግሞ እግዚአብሔርን መፈለግ ቸርችም አሁን ችግሯ ምንድን ነው? ክርስቶስን መፈለግ ትታ ምድራዊን ነገር ነው የምትፈልገው። ይሄ ነው አንዱ የውድቀታችን ምክንያት። ክርስቶስ ሳይሆን የሚሰበከው አገልጋዮችም ስህተት የምንሳሳትበት ትልቁ ነገር ህዝቡ ምን ይፈልጋል ብለን ነው የምንሄደው። ያ ነውር ነው። ምን ያስፈልጋቸዋል ብሎ ነው። ኢየሱስ ክርስቶስ ወደ እንጀራ በላና 5,000 ህዝብ ተከተለው። አባወራ ናቸው። መጽሐፍ ቅዱስ አዋቂዎች 20 ሺህ ይሆናሉ። ግን እውነተኛ መስቀል ላይ ሲሄድ 2 ሰው ብቻ ነው የቀረው፣ እናቱና ዮሐንስ ብቻ። ኢየሱስ ቸርች የተበተነ ብሎ አላዘነም። አቤቱ አባቴ ፍቃድ ይሁን አለ። የቁጥር ጉዳይ አይደለም፣ የለውጥ ጉዳይ ነው፣ የህይወት ጉዳይ ነው። ስለዚህ ይሄንም መሆን አለበት። ቸርች አሁን ያለው ታክቲክ ቴክኒክ የትም አያደርሰንም። መለወጥ አለበት። መስቀሉ መሰበክ አለበት። አሁን ያለው ወንጌል መስቀል አልባ ስለሆነ የተሽመደመደች ግራ የገባት ቤተ ክርስቲያን ናት እየሄደች ያለ። ስለ ኢትዮጵያ ቤተ ክርስቲያን ሲነገር ትልቅ የወንጌል ስርጭት እንዳለ በአንድ በኩል የሚያሳዩ ነገሮች አሉ። ብዙ ሰዎች ወደ ጌታ ይመጣሉ። በሌላ በኩል ደግሞ ጥንካሬው ደቀ መዝሙር ማድረግ ይሄ የአኗኗር ለውጥ ለማህበረሰቡ ጠቃሚ ነገር እንትን ማለት ደግሞ ትንሽ እጥረቶችም እንዳሉ። ምንድን ነው የኢትዮጵያ ቤተ ክርስቲያን ምን አይነት ቦታ ላይ ናት ያለችው? ከዛ ከመሄድ በፊት አሁን ለኢትዮጵያ ቤተ ክርስቲያን እንደ አገርም ምንድን ነው የእግዚአብሔር ሀሳብ የሚለውን ላምጣልሽ። እግዚአብሔር ካሳየኝ ራእይ አይቼ ነበር። ይሄን ራእይ እንኳን ለባለስልጣንም ሳይቀር ይሄን ነገር ገልጫለሁ። ለቸርችም 40 ቀን ጾመን ጸልየንበታል። ያ ምንድን ነው? አንድ ሰው ያለው ራእይ ላይ ሰውየው ጥቁር ነው፣ ጭንቅላቱ የተላ፣ ቀኝ እጁ ሽባ የሆነና ጥቁር ደም የሚያፈስ፣ ግራ እጁ ደግሞ በጣም ያበጠ የወፈረ፣ እግሩ ደግሞ ከወገቡ በታይ በሰንሰለት የታሰረ ሰው ያለው። ልክ ይሄን ሰው እያየው ይሄ ሰው ወደ አፍሪካ ይለወጥብኛል፣ ካርታው ይመጣል፣ አፍሪካ ትሆንብኛለች። ምንድን ነው ጌታው ሲል ይሄ ሰሜኑን የምታየው ዛሬ በእስልምና የተያዘው አካባቢ ድሮ የወንጌል ቦታ እንደነበረ ዛሬ ግን እንደሸተተ እንደተላ ከእግዚአብሔር እንደራቀ ተናገረኝ። ሁለተኛ በምስራቁ ላይ ያለው እጅ የቀኝ እጁ ማለት ነው። እጁ ሽባ የሆነው የእርስ በርስ ጦርነትና የምታየው ደም ደግሞ የንጹሐን ደም በዚች ምድር ላይ መፍሰሱን ነው። ሶማሊያን፣ ኢትዮጵያን፣ ኤርትራን
ሱዳን፣ ሌሎች ሩዋንዳን፣ ብሩንዲን እነዚህ ሁሉ አሳየኝ። ሌላው ይሄ ግራጅ ያየኸው ምዕራብ አፍሪካ ነው አለኝ። የኔው ወንጌል ይዘው ከብልጽግና ወንጌል ጋር የተደባለቀ ከጠላትም አሰራር ጋር ሚክስድ የሆነ እኔን ሳይሆን ጤነኛ ያልሆነ ወንጌል ነው የምታየው አለኝ። ያ ከታች ያለው ደግሞ ደቡብ አፍሪካ ያሉ አገሮችን ነው። እነሱ ደግሞ ስነ ልቦናቸው በቅኝ ግዛት ምክንያት የተተበተበና ኢቭን ሰው መሆናቸውን ነጮች እንዲመሰክሩላቸው የሚፈልጉ ናቸው። እና ይሄን እያየው በጣም ልቤ እያዘነ አንድ እጅ ትመጣና ቀኝ እጅን ትነካዋለች። ቀኝ እጅ ይፈወሳል። ያ ቀኝ እጅ የቀሩትን ግራውንም ራሱንም እግሩንም ሲፈውስ አየው። አሃ እግዚአብሔር አሁን ኢስት አፍሪካ ውስጥ በእኛ መካከል እግዚአብሔር ጉዳይ እንዳለው ገባኝ። ስለዚህ ማጥናት ነበረብኝና መጽሐፍ ቅዱስን ከዚህ እውነት ጋር ምንድን ነው ብዬ ሳስብ በሐዋርያት ሥራ ምዕራፍ 15 ቁጥር 15 ላይ ይህ ያዕቆብ ተነስቶ ከሽማግሌዎች አንዱ ተነስቶ ይህ አሁን የታየው ነገር ከነቢያት ቃል ጋር ይስማማል ይላል። የወደቀችውን የዳዊትን ድንኳን አነሳለሁ፣ እንደገና እሰራታለሁ፣ ወደዛም እመለሳለሁ ብሎ እግዚአብሔር ይናገራል። ይሄ ነቢይ የትኛው ብዬ ስጠይቀው የአሞጽ ነው። አሞጽ ምዕራፍ 9 ላይ ከሚገርም ነገር ቁጥር 7 ላይ ለእስራኤላውያን እንደዚህ ይላቸዋል፣ እናንተ የእስራኤል ልጆች ሆይ ለእኔ እንደ ኢትዮጵያ ልጆች አይደላችሁም ወይ ይላል። አሁን በዚህ ላይ ከእስራኤል ይልቅ የቀረበው ኢትዮጵያ ናት። ወዲያው እዛው ቁጥር 9 ላይ ሲሄደ ስታነብ ደግሞ ምን ይላል መጽሐፍ ቅዱስ? የወደቀችውን የዳዊትን ድንኳን አነሳለሁ። ለተሃድሶ እንኳን ለአፍሪካ አይደለም። አይ ቲንክ ሀበሻ ስለሆንን ኢትዮጵያዊ ስለሆንን አይደለም። እንዳውም እኔ አንዳንዴ ምን እላለሁ፣ ባቢሎን ሲገነባ ትልልቅ ግንብ ድንጋይ ያቀበለ ሀበሻ ሳይሆን አይቀርም ብዬ ነው የማስበው። ብዙ ጊዜ በጣም አብረን መኖር አንችልም፣ ተለያይተን መኖር አንችልም። ኢቨን ኤርትራ በል ኢትዮጵያዊ በል በጣም አስገራሚ ህዝቦች ነን። አስተዳደጋችንም አስቸጋሪ ነው። ከማታውቀው መልአክ ይልቅ የምታውቀው ሰይጣን ይሻላል ተብሎ የተተበተበ ህዝብ ነው። ግን የእግዚአብሔር ምርጫ ነው ብዬ ነው የማስበው። ኢትዮጵያ እጆቿ ወደ እግዚአብሔር ትዘረጋለች ይላል። አሀ እንግዲህ እንኳን ለአፍሪካ እስራኤልን እንኳን ለማንቃት ይቺ ምድር ይጠቀምባታል ብዬ አምናለሁ። እና የመጨረሻው ዓይን ያላየው ጆሮ ያልሰማ በሰው ልብ ያልነበረው ለምሳሌ በኢንዶኔዥያ የተነሳ ሪቫይቫል አለ። እሱ ኮሚኒዝምን ለማቋቋም ነው። በአሜሪካ ዞዛ ስትሪት ላይ የተነሳ አለ። እሱ ሚሽን ነው። አሁን የመጨረሻው ኢስት አፍሪካ ላይ የሚነሳው ሙሽሪትን ለሙሽራ የሚያዘጋጅ ልዩ ቅባት ነው ብዬ ነው የማስበው። ምክንያቱም ቤተ ክርስቲያን ለክርስቶስ የግራጁዌሽን ፔፐር ናት። ቤተ ክርስቲያን ለክርስቶስ ሙሽሪት ናት። ለልጁ ደግሞ እግዚአብሔር አሁን የተጨማደደችውን ግራ የገባትን ቤተ ክርስቲያን ያቀርባል ብዬ አላምንም። ግን አንድ በቅርብ ጊዜ ያልታሰበ የእግዚአብሔር ቅባትና ኃይል ይመጣል፣ ያጠራል። ይሄ እንግዲህ እንዲሆን አንዱ መንገድ ብዬ የምለው የኢትዮጵያ ቸርች ትልቅ ዛሬ የወደቀችበት ውርቀቷ ምንም ቁጥር ብዛት ብዙ ቢሆን ጥራት እንዳይኖራት ያደረገው መጀመሪያ በደርግ ዘመን ውስጥ መጨረሻ ላይ እግዚአብሔር ሲናገር ተዘጋጁ ይል ነበረ። ቤተ ክርስቲያን አልተዘጋጀችም። እንዳለ ኢህአዴግ በሚገባበት ጊዜ፣ ደርግ በወደቀበት ጊዜ ህዝብ ገባ። ያ ህዝብ ደግሞ የመጣው ከኮሙኒዝም ነው። ቀደም ብሎ ካለው ከሃይማኖት እንዳው ትንሹ እንኳን አልነበረውም። እዚህ ሲገባ ዲሳፕልሺፕ አልተማረም፣ አልተለወጠም። እንደዛው አንዳንዱ እንደ አውሬነቱ ገባ። በቃ ቤቱ ተራመሰ እና መጨረሻ ላይ ደግሞ አባቶች ትልቅ ስህተት ሰሩ። እነዚህ አሁን አጠፉ የሚባሉት ቸርች ውስጥ ያሉ ወጣቶችን ስታይ ትላንትና በቤተ ክርስቲያን ወገኖች ሲካሰሱ ራፖር የጻፉ ናቸው፣ ወይም ደግሞ አማካሪ ልጆቹ ጡት ይዘው ያን ወሬ እየሰሙ ያደጉ ናቸው። ስለዚህ ንስሐ ያስፈልጋል። ከህብረቱ ጀምሮ አባቶች የተዘራ ዘር ነው ዛሬ የበቀለው። ንስሐ መግባት አለብን ሁላችንም። ያልተዘራ አልታጨደም። እኔ ልጁ ወጣቱ ላይ አይደለም፣ ከእኛም በፊት ያሉ አባቶች ያሳዩን ነገር መልካም ነገር አለ፣ ጥሩ እሴቶች አሉ፣ በጣም የምናከብረው ነገር አለ።
ግን በመሀል ላይ ደግሞ ጠላት ቀዳዳ ገብቶ ጥልና ክርክር የጌታ ራት ላይ ጭምር እስከ መጣላት እስከ መደባደብ የተደረሰበት አስከፊ የክርስትና ውርቀት ነው ያለው። ይህም ውርቀት ለመሻር እንግዲህ አሁን ያለ አማራጭ ከላይ እስከታች አገልጋይ ተነሳ ይነሳ አይደለም። የመጀመሪያው ነገር የንስሐ፣ የይቅርታ፣ የጸሎት፣ የጾም ደግሞ ጾም ጸሎት ሲባል አንድ መጸለይ ያለባቸው ብዬ የማምነው ኢዩኤል ላይ ልብስ ሳይሆን ልብ እንዲቀደድ መጽሐፍ ቅዱስ እሱን ነው የሚለው። ርዕሱ ደግሞ ምን ይላል? ኢዩኤል ምዕራፍ 2 ላይ እና ጾሙን ቀድሱት ይላል። ጾም ሲቀደስ ምን ማለት? ጊዜ መስጠት፣ መቁረጥ እና ምን ብለን እንጸልይ? ለሕዝብህ ራራ። እግዚአብሔር ካራራ አሁን ቤተ ክርስቲያን ያለችበት አደገኛ ነው። የእግዚአብሔር ርኅራኄ ማለት ደግሞ በህመማችን ውስጥ ቁስላችን ሲሆን ቁስሉ የእኛ ቁስል የሱ ቁስል ማለት ነው። ሁለተኛ ርስትህን ለማላገጫ አትስጥ ይላል። የእግዚአብሔር ጥበቃ መኖር አለበት። ሶስተኛው አሕዛብ አምላካቸው ወዴት ነው አይበሉ ነው የሚለው። ስለዚህ የእግዚአብሔርም ህልውና መገኘት ነው። ከዛ በኋላ እግዚአብሔር ራራ አንድ። ሁለተኛ መንፈስ ቅዱስን ወንድና በሴት ላይ አወርዳለሁ አለ። ፈውስ ይመጣል አለ። ምስክርነትን የሚመሰክሩ አለ ይላል። ስለዚህ ዛሬ ቸርች ወደዛ መመለስ አለባት መመለስ አለባት ብዬ ነው ማምነው። ይሄ በእያንዳንዱ አጥቢያ ነው የሚሆነው? እንዴት ነው የሚሆነው? አሁን እንዴት ነው አሁን የዚህ ነገር እንዴት እንጠብቅ? አሁን ከእያንዳንዱ አጥቢያ ይጀመር ወይ እንዴት ነው ተግባራዊ የሚሆነው? አንድ የሰማሁት ምሳሌ አለ። እንስሶች አሉ ትልቅ ግብዣ አዘጋጁና በዛ ግብዣ ላይ ቀኑን ሲበሉ ሲጠጡ፣ ሌሊቱንም ሲበሉ ሲጠጡ፣ በኋላ ያን ደስታ የሚያደበዝዝ ሐዘን የሚያመጣባቸው ችግር ተፈጠረ። ያም ደግሞ የሚጠጡት አጡ። የሚጠጣውን ለማምጣት ደግሞ ሁሉም ስለተመቸው ስለሞቀው ያለበት ሁኔታ ምን እናድርግ ሲባል ሁሉም እምቢ አለ። ሁሉም ተመችቶታል፣ መልቀቅ አልፈለገም ቦታውን። በኋላ ዕጣ ሲጣጣል አሉ ኤሊ ላይ ደረሰባት አሉ። ኤሊ ተላከች። ቢጠበቅ አልመጣችም። በኋላ እቺ ድሮስ ከርፋፋ እያሉ መርገም ጀመሩ፣ መሳደብ ጀመሩ። በዚህን ጊዜ በሩ በርገግ አለ። ኤሊ ነበረች አንገቷን አስገብታ ከተሳደባችሁ ጭራሽ አልሄድም አለች። እና ለውጥ ከጥቂቶች አይጠበቅም። ከእያንዳንዱ ክርስቲያን ነኝ ክርስቶስን አውቄአለሁ ዳግም ልደት ነው የሚለው ከዛ ነው፣ ከቤት ውስጥ ነው የሚጀምረው የንስሐው። ሁለተኛ እንደ ቤተ ክርስቲያን በየአጥቢያው መግባት አለበት። አሁን እኛ አካባቢ እኔ አሁን የማገለግልበት ቤተ ክርስቲያን ኮልፌ ቃለ ሕይወት ነው ያለ ነው። እዛ የኮልፌና አካባቢ ህብረት ሰብሳቢ ነኝ እኔ። በዛ አካባቢ ወደ 13 አጥቢያዎች አሉ። የተለያዩ ቤተ ክርስቲያን ሙሉ ወንጌል፣ ቃለ ሕይወት፣ መካነ ኢየሱስ፣ ገነት የተለያየንን 13ታችንም ይሄ አሁን ያለንበት ነገር አግባብ እንዳልሆነ ሲናገረን እግዚአብሔር ጾም ጸሎት አወጅን። የ40 ቀን እግዚአብሔር 7 ዓመት ለ21 ቀን እንድንጾም ተናገረን። አሁን ወደ 4 ዓመታችን ነው። አሁን ለውጡን የምታየው ያንን ነው። ህዝቡ ወደ እግዚአብሔር እንዲመለስ ልቡን ቀዶ እና ለውጥ ከተፈለገ ካንተ አልጠብቅም። እኔ ነኝ መለወጥ ያለብኝ ከራሴ ነው። እገሌ ለውጥ ያመጣል ፓስተሮች ያመጣሉ ብሎ የሚጠበቅ አይደለም። እያንዳንዱ ሰው ንስሐ ቢገባ አንድ አባባል እያንዳንዱ አጠገቡ ያለውን ቆሻሻ ካጸዳ ከተማ ትነጻለች ነው የሚለው እና በአብዛኛው ሁሉ እገሌ ይላል። ተቺ ነው የበዛው። ከትችት ይልቅ ከራስ ለውጥ እኔ ነኝ መለወጥ ያለብኝ። እኔ ከተለወጥኩኝ ሌላውም እያለ ይሄዳል እና ወደዛ ለውጥ ውስጥ መጀመር ያለብን ቤተ ክርስቲያን ይሄ አሁን ሰው ተኮር የሆነ ስብከት ኢየሱስ የማይሰበክበት ከምድር ጋር ህዝቡን አጣብቃው ያንን ካጣ ያኮርፋል። ያ እንዳያኮርፍ ደግሞ የሚፈልገውን የምታደርገው ግን የሚያስፈልገውን ሰጥታ ቤተ ክርስቲያን ወንጌልን ክርስቶስ ብቻ መሰበክ አለበት። ይሄ ድራማ
ይሄ ቲያትር ማቆም አለበት። በአብዛኛው አርቲስት እየሆንን ነው። ከአርቲስትነት ይልቅ የክርስቶስ ወንጌል አገልጋዮች መሆን አለብን። እሱ ያለንም ያ ከሆነ አሁን ፓራስታሞን ነው በየቦታው የሚሰጠው። ከዛ ይንጫጫል፣ ይወጣል። ከዛ በኋላ ያው በሽታው እዛው ነው። ያንን ሊበቃ የሚችለው እሱ ነው። እንዳውም አንድ ምሳሌ ልንገርህ፣ ያነበብኩትን ነው እና ምን ይላል፣ ቸርቿ አንድ ቸርች ነበረች እና ቸርቿ ፑልፒቱ ጀርባ ላይ ስዕል አለ፣ የክርስቶስ ስዕል ላይ ያለው እና ያችን ቸርች የሚያገለግላት አገልጋይ ፓስተሩ ረጅም ነው። አንድ ቀን ይህ አገልጋይ ሌላ ቦታ ይሄድና አጠር ያለ አገልጋይ ይመጣል። አጭር አገልጋይ እየሰበከ እያለ አንድ ልጅ እናቷን ነካቻትና ያ ሁልጊዜ ጌታን የሚሸፍንብን ሰባኪ የት ሄደ አለች። ዛሬ ክርስቶስን ሸፍነን ህዝቡን ካላሳየ ነው ምን አይነት ክርስትና ሊሆን ነው? ስለዚህ ይሄ ነው ክርስቶስ መሰበክ አለበት። ዳግም ወንጌል ዳንኩት ለሚለው ወንጌል ስርጭትም ከመውጣት በፊት ያ መዳን አለበት እና ያንን ነው ማምነው። እንደዛ ያስባል። በቤተ ክርስቲያናችሁ ብዙ አገልግሎት አለ፣ ብዙ ፈውስ አለ። ከዚህ በተያያዘ ብዙ የሚነሱ ነገሮች አሉ። መሰረቱ መጽሐፍ ቅዱሳዊ መሰረቱ ምንድን ነው? የሚደረጉ ተአምራቶችና ሌሎች ነገሮች መጽሐፍ ቅዱሳዊ መሰረቱና ዋነኛ ግቡ ምንድን ነው? እንግዲህ የመጀመሪያው ነገር የስጋ ፈውስ አይደለም፣ ኢቭን ነፍሳት መዳን አይደለም። እነዚህ ግባቶች እንጂ ግቦች አይደለም። ትልቁ ግብ እንኳን እሱ አይደለም የምትበሉት ለእግዚአብሔር ክብር የለም። ጌታ ኢየሱስ ሲናገር በእኔ የሚያምን እኔ የማደርገውን ያደርጋል ከዛም በላይ ብሎ ካለ በኋላ አላቆመም። አብ ስለ ወልድ ይከብር ዘንድ በስሜ የምትለምኑትን። ቤተ ክርስቲያን በምድር ላይ የኖረችው ኢቭን ነፍሳትን ማዳን አይደለም፣ ዋና እግዚአብሔርን ማክበር ነው። ለምታደርገው ነገር እግዚአብሔርን ማክበር። እነዚህ ደግሞ ግባቶች ናቸው። ስለዚህ ነው ለምሳሌ ሰሞኑንም እንዳካፈልኳችሁ ዮሐንስ አንድ ወቅት ላይ ዮሐንስ ስለ ኢየሱስ ክርስቶስ የመሰከረ ሰው ነው። ዓለምን ኃጢአት የሚያስወግድ የእግዚአብሔር በግ ብሎ የጫማውን ጠፍር ልፈታ የማይ እሱ ሊልቅ እኔ ላንስ ይገባኛል አለ። ድምፅ ነኝ አለ። ነቢይም አይደለም ድምፅ ነኝ ብሎ ከሰማይ እርግብ እኔ አላወቅኩትም ይላል። ድምፅ እንትን መጥቶ ላዩ ላይ ሲያርፍ አየሁ፣ መንፈስ ቅዱስ በላዩ ላይ አብ የምወደው ልጅ እሱ ነው ብሎ ሲል ሰምቷል። ይህ ሁሉ ምስክርነት እያለ ሄሮዶስ ዮሐንስን እስር ቤት ከተተው። 9 ወር ታሰረ። ያ በበረሃ እንደ ልቡ ሲፈነድቅ የነበረ በአንድ ጠባብ ቤት ውስጥ ሲገባ ሲታሰር ኢየሱስን ደግሞ ይፈታል ብሎ የመሰከረለት ስለሆነ ያስፈታኛል ብሎ ሲጠብቅ አልመጣለትም። ይህን ጊዜ ኢየሱስ ሙታን ሲያስነሳ በሰማና ዝናውን ሲሰማ ላከበት። አንተን ወይስ ሌላ እንጠብቅ? ምክንያቱም የስንቦና መጽሐፍ ቅዱስ አስገራሚ የሚያደርገው የሰዎችን ብርታት ብቻ አይደለም፣ ድካምም ነው። እውነተኛ መጽሐፍ መሆኑን እሱን ነው። ዮሐንስ ሰው መሆኑን እዛ ጋር አሳየን። ግን አንተን ወይስ ሌላ እንጠብቅ ብሎ ላከበት። ጌታ ኢየሱስ የመለሰው መልስ ይሄንን የስነ መለኮት ትንተና አይደለም የገለጠለት። 2 መሰረታዊ ኑ ያያችሁትና የሰማችሁትን ንገሩት፣ በእኔ የማይሰናከል ብፁዕ ነው ያለ። በቤተ ክርስቲያኑ ስንመጣ የሚሰማ አለ። ምንድን ነው የሚሰማው? ወንጌል። ኢየሱስ ስለ ኃጢአተኞች ከሰማያት ሰማያት ወርዶ ከድንግል ማርያም ተወልዶ በመስቀል ላይ ሞቶ ተቀብሮ ተነስቷል፣ በእርሱ የሚያምን የዘላለም ሕይወት አለው የሚለውን ነው እየተሰማ ያለው። እየታየስ ነገር አለ። የተነገረው ወንጌል ለስጋም ለነፍስም መድኃኒት ነው። ኢየሱስ ደሙን ሲያፈስ ለኃጢአታችን መታጠብ ነው። ጀርባውን ብታየው የተተለተለው በሽታችን ሊፈውስ ነው። ስለዚህ
እኛ ቸርች ውስጥ ያለ አሁን እንዳውም አንተ እንዳልከው የፈውስ ፕሮግራም አይደለም እኛ ጋር ያለው የታምራት ነበረ። አሁን የታምራቱ አልፎ የፈጠራ ፕሮግራም አገልግሎት እየሆነ ነው። የሌለ ኩላሊት ይህንን ሄደህ ማረጋገጥ ትችላለህ እንደ ጋዜጠኛ። የሌለ እጅ የሌለ ነገር ነው የሚሆነው። ያ ደግሞ የሚሆነው እግዚአብሔር ወንጌሉን እያጸና ነው። የሰዎቹን ትልቁ ነገር እንዳውም አንድ ጊዜ እኛ ጋር ከጥቁር አንበሳ ወደ 8 ሰዎች አንድ አርብ ቀን ሳገለግል 8 ሰዎች መጡ። ኮፊያ ያደረጉ ሙስሊሞች ናቸው። ደግሞ አልከለከሏቸውም። ቀጥ ብለው ወደ መድረክ መጡ። እንፈልጋለን አሉኝ። እያገለገልኩ ነው። ምንድን ነው ብዬ እኔም ትንሽ ተሰማኝ። በኋላ ተልከን ነው አሉኝ። ከየት አልኳቸው። ከጥቁር አንበሳ። ማን ላካችሁ? አንድ ዶክተር ከጅማ ነው ሰውየውን ያመጡት። ሰውየው ጭንቅላታቸው ላይ ደም ስለፈሰሰ ጆሯቸው አይሰማም፣ አፋቸው አይናገርም፣ እግራቸው አይራመድም። ትልቅ ሰው ናቸው፣ ሼኪ ናቸው፣ ትልቅ ሰው ናቸው። እና በኋላ መጡ። ዶክተሩ ምን አላችሁ? ይሄ ውጭ ሀገርም ቢሆን የመዳን እድል የላቸውም፣ ግን አንድ ቦታ እኔ አላምንበትም፣ ግን አንድ ቦታ የእኔ በሽተኞች ሄደው የዳኑበት ቦታ አለ። አለማዊ ነው ሰውየው ዶክተሩ። እዛ ሄዱና ሞክሮ አለ ብለን የመጣ ነው አለ። እንግዲህ ይሄን ጊዜ እኔም እንዲህ ያልኩት አባቴ ያልኩት፣ አባቴ ሲል ቅርብ ነው፣ አባ ስለው ቅርብ ነው። ይሄው እንደዚህ ብለው መጥተዋል ብዬ ጸለይኩኝ። ጸልዬ ያው ትንሽ ጸልዬ ዞር ስል ሰውየው መራመድ ጀመሩ፣ መስማት ጀመሩ፣ መሄድ ጀመሩ። አባባ አከም ያልኳቸው ወላሂ አላ ማለት ይሄን አሉ። አምላክ በመካከላችን መታየት አለበት። እሱኗ ትልቁ ነገር የእግዚአብሔር መገኘት ነው ትልቁ። ልክ ሙሴን እንዳደረገው ማለት ነው። ለምሳሌ ሙሴን ስታየው ከእናንተ ጋር አልሄድም አላቸው እግዚአብሔር። ግን ተስፋይቱ ምድር እሰጣችኋለሁ፣ መልአኬን እልካለሁ አለ። ሙሴ ምን አለ? አንተ ካላወጣን አታውጣን፣ የእኛ መለየት ያንተ መገኘት ነው እንጂ በመካከል ወተትና ማር የምታፈሱ አይደለም። እንዳውም መልአክም አንተን አይተካልንም አለው። ግን የሚገርምህ ነገር ከእግዚአብሔር ይልቅ መልአክ በጥቅም አንጻር እንደሚሻል ታውቃለህ? ከመልአክ ይልቅ እግዚአብሔር ከጥቅም አንጻር መልአክ ይሻላል። ምክንያቱም መጽሐፍ ቅዱስ በአንድ ሌሊት 185,000 ሬሳ ገሎ ጠዋት ሬሳ ላይ ነው እስራኤልን ያቆመው፣ አንድ ጥይት ሳይተኩሱ። ምክንያቱም መልአክ አካፋይ አይደለም። የታዘዘው መጥቶ ሰርቶ ነው የሚሄደው። እግዚአብሔር ግን አብረን እንስራ ነው የሚለው። እኛ ያለ እኔ ምንም የምታደርጉ አትችሉም አለ እግዚአብሔር። እውነት ነው። ብዙ ጉድለት፣ ብዙ ስህተት ያለብን ሰዎች ያለ እግዚአብሔር ምንም ላናደርግ አንችልም፣ ይረጋግጣል። አስገራሚው ነገር እግዚአብሔር ራሱ ያለኛ ምንም ላለማድረግ ወሰነ በምድር ላይ። ስለዚህ ነው እግዚአብሔር ሰው የሚፈልገው። እና ጦርነትም ካለ አንተም ያዝ እኔም ያዝ ነው። እግዚአብሔር አካፋይ ነው፣ አብረን እንድንሰራ ነው። ከዚህ የተነሳ ከመላእክ ይልቅ አለ አካፋዩ። ምክንያቱም የክብሩ ተካፋዮች መለኮታዊ ተካፋይ ሆነን ያ ነገር ሲሰራም ደስታ እኩል ነው የሚሆነው። መልአክ ከሰራ አንተ የለህበትም፣ ባይታዋር ነው የምትሆነው። ስለዚህ ቤተ ክርስቲያን ትልቁ ነገር ከፕሮግራም አሁን በአብዛኛው እኔም እንደማየው በተለይ ውጭ ሀገርም ይሁን አገር ቤትም ይሁን ኮንፍራንስ ጣዖት ነው። እግዚአብሔር ነው ያለኝ ይሄ ፕሮግራም ጣዖት ነው። ይሄ ጣዖት ከቸርች መሰበር አለበት። ዋይኖት ለምንድን ነው ወንበር አንስተን ለምን ዝም ብለን አንጸልይም? እግዚአብሔር እስከሌለ የግድ አለ አለ ብለን ከምንጮህ በንስሐ ዝም ብለን ፕሮግራም እሁድ ዕለት ቢደረግስ ለምን አልለውጠውም? ነገሮች መቀየር አለባቸው። የግድ የለመነው ነገር በኦሮሞኛ እንደ አባባል አለ፣ እንደው በአማርኛ ልንገርልህ ትርጉሙን እንጂ ጅብ አንድ ጊዜ በበላበት 9 ጊዜ ይራባል አሉ። አንድ ጊዜ ከተሳካለት ሁሌ አለ ብሎ ይመጣል እና ይራባል። አሁን ቸርች ኢቨን አንድ መዝሙር አንድ ቀን ከተባረክ ሁሉ ቀን ያችሁ መዝሙር ናት ያለችው። ያን ቀን ነው እኮ እግዚአብሔር የተጠቀመባት።
ስለዚህ የለመነውን ነገር ከምናደርግ ለአዲስ ነገር ብንሄድ ይሻላል እና እንግዲህ ጌታ ኢየሱስ ሊመጣ ነው። ለዛ ራሳችን እናዘጋጅ። አንድ ትንሽ መጠየቅ የምፈልገው ነገር ሰዎች ወደ ቤተ ክርስቲያናችሁ ይመጣሉ። እዚህም በአገልግሎት ላይ እንዳየሁት የተለያየ እምነት ከተለያየ ቦታ ይመጣሉ ሰዎች። እንዴት ነው ይሄ ነገር? እንዴት ነው ቤተ ክርስቲያን እነኚህ ሰዎች ማስተናገድ ያለባት? የመጀመሪያው ነገር እግዚአብሔር የአንድ ሃይማኖት ፕሮቴስታንት ሃይማኖት አምላክ ተብሎ በእኛ ቁመትና በእኛ ሃይማኖት ልክ የተሰፋ አይደለም። ትልቅ አምላክ ነው። ትልቅ አምላክ ነው። አሁን ሰባኪዎች ቀርጸው ሰርተው የሰጡት ኢየሱስ ሳይሆን የመጽሐፍ ቅዱሱ ኢየሱስ የሁሉ ፍጥረት ባለቤት መገኛ ነው። ከእርሱ በእርሱ ለእርሱ ነው ወደ ደም ጠላም ዓለም ከኢየሱስ በኢየሱስ ነው። ስለዚህ የግድ አንድ ሰው ሲመጣ አንተን ካልሆነ ብለህ መከልከል የለብህም። አሁን እኛ ጋር የእግዚአብሔር ቤት ነው። የእግዚአብሔር ቤት ስለሆነ ሙስሊምም ይሁን ፕሮቴስታንትም ይሁን ኦርቶዶክስም ቢሆን እዛ ለመዳን ከመጣችሁ ለፈውስ ከፈለጋችሁ ሰው መሆን በቂ ነው ብለን ነው የምናምነው። ስለዚህ እነሱን የሚያስከፋ ነገር አለመናገር፣ ኢየሱስን ግን የዘላለም ሕይወት ኢየሱስ እንደሆነ ሳይሸቃቀጥ ይነገራል እና እኛ ጋር አነካቸውም። ስለዚህ እንዳውም የሚሉት ሙስሊሞቹ የኢሳ ሰው ነው የሚሉኝ፣ የኦርቶዶክሶቹ ደግሞ የመድኃኔ ዓለም ሰው ነው የሚሉኝ፣ ፕሮቴስታንቱ የጌታ ሰው ነው የሚሉኝ። ግን የዘላለም ሕይወት አንድ በር ብቻ እንዳለ አሳያለሁ። ከዛ ውጪ ለፈውስ ከሆነ እግዚአብሔር ቸር ነው፣ ደግ ነው፣ እንደኛ እንደምንል አይደለም። ለፍጥረቱ የሚራራ ነውና እንዳውም የሚገርም ነገር ከፕሮቴስታንት ይልቅ ሙስሊሙና ኦርቶዶክሱ ነው የሚፈወሰው። አለማመንን ይረዳል። ስለዚህ ቤተ ክርስቲያን ክፍትና ይሄ የራሷን ደሴት ማፍረስ አለባት። የእግዚአብሔር ቤት ነው። በእግዚአብሔር ቤት ሰው እንዲመጡ እና ታዲያ የተመረጠውን ቋንቋ መናገር ነው መልካሙን እና ይሄ ነው እኛ ቸርችና ሲመጡ በጣም ደስ ብሏቸው ነው። የሚገርም እኛ ቸርች ከኦርቶዶክስም አስራት የሚከፍሉ አሉ። ኢቨን ዘካ ብሎ መጥቶ ገንዘብ የሰጠ እግዚአብሔር አላህ እዚህ ሲሰራ አይቼ እንዴት ዝም እላለሁ ብሎ ገንዘብ የሚሰጡ እስላሞች አሉ። ቤቱ የጌታ ነው፣ የእግዚአብሔር ነው። ቁንስል አምላክ አይደለም፣ ዩኒቨርስ ፈጣሪ ስለሆነ ያንን ነው እንግዲህ የምናደርገው። ይሄ ትውልድ ብዙ የተንከራተተ ነው። አሁን ይሰደዳል፣ በተለያየ ቦታ ይሄዳል፣ ወደ ተለያየ ዓለም ክፍል ይሄዳል። እዛም ከደረሰ በኋላ ለዚህ ነው ወይ የመጣሁት ይላል። ግማሽ መንገድ ላይም ያለ አለ። እሱም ደግሞ ሌላ ህልም አለው፣ ወደዚህ ወደ ሌሎች ሀገሮች ይሄዳለሁ ይላል። እንደ ውስጥ ይህን ሰብሰብ አድርግና ስለ እረፍት፣ ይሄ ትውልድ ያላረፈ ትውልድ ነው። ብዙ ጥያቄ ያለው፣ ብዙ ፍላጎት ያለው ግን ካገኘም በኋላ ሌላ የሚፈልግ ነው የሚባል በጣም በተደጋግሞ የሚነገራለና ስለ እረፍት እስቲ ምን የምታስተላልፈው መልእክት አለ? ስለ ማረፍ እንግዲህ መቼም ሰው እግዚአብሔር ካላሳረፈው በስተቀር በፍጹም ሊያርፍ አይችልም። የእኛ ጥያቄ ረሃባችን፣ ምድራዊ ጥያቄያችን ከቶ የማያልቅ ነው። በቃኝ ማለት ባህሪ የለንም። አንዱ ሁለተኛ ጳውሎስ ሲናገር ለሮሜ ሰዎች እግዚአብሔር ከኛ ጋር ካለ ማን ይቃወመናል ይላል። ለገዛ ልጁ ያራራ አሳልፎ ከሰጠን ሌላውንስ እንዴት አይሰጠንም ይላል። አሁን ዳግም አንተ ለአንተ እኔ አሁን 1,000 ብር ዕቃ ገዝቼ ያንን የ1,000 ብር መጠቅለል ስላለበት ስጦታ ስለሆነ ያንን መጠቅለያ ይቆጨኛል ወይ? አይቆጨኝም። ምንም የሚቆጨኝ ምክንያቱም 1,000 ብር አውጥቻለሁ። እግዚአብሔር ጳውሎስ እያላቸው ያሉት ሮሜዎችን እንደዚህ ነው። እግዚአብሔር ሳይራራ አንድ ልጁን ከሰጠ ምድራዊ መጠቅለያ ይከለክላል ወይ ነው ጥያቄ። ምድራዊ መጠቅለያ ጤንነት ቢሆን፣ ትዳር ቢሆን፣ አውሮፓም ቢሆን፣ አሜሪካም ቢሆን ምንም በምድር ላይ መጠቅለያ ሁሉን ተቀዶ የሚጣለው ትተነው የምንሄደው ነው። ታዲያ እንዴ ይሄ እኮ አጥቻለሁ በበረሃ ላይ በምድረ በዳ ላይ ነው እያላችሁ ሊሆን ይችላል።
ግን አንድ ነገር አስቡት። ልባችን መጠቅለያ ከሆነ የተያዘው የምንፈልገው እግዚአብሔርን ሳይሆን ራሱ መጠቅለያውን ከሆነ ተስፋችን ያ ከሆነ ያኛውንም ጌታንም ሳናገኝ ይህንንም ተንከራተን ነው የምንኖረው። ጌታ ከገባ ግን ጌታ ባለበት ሁሉ ሰላም ነው፣ እረፍት ነው። ስለዚህ ጸሎታችን መቀየር አለበት። አሁን ለምሳሌ እንዳውም ጥናት ተደርጓል አሉ፣ የሰማሁትን ነው። ስደት ላይ ያሉ ኬንያ ያሉ፣ ሱዳን ያሉ፣ ሊቢያ ያሉ፣ የመን ያሉ ስደተኞች ኢትዮጵያንና በአሜሪካ፣ አውሮፓ፣ ካናዳ፣ አውስትራሊያ ያሉ ሲገመገሙ ዲፕሬሽን የያዘው አእምሮ የታወከው እነዚህ ምዕራብ ሀገር የገቡት ናቸው። እዛ ያሉት ኬንያና ስደት ላይ ያሉት አንድ ቀን አሜሪካ፣ ካናዳ፣ እንግሊዝ፣ አውሮፓ ገባለሁ ብሎ ተስፋ ስላላቸው ያን መከራ ይቋቋማሉ። እዚህ ስትመጣ ደግሞ ምንም ይሄው ነው ወይ ነው የሚሉት ኑሮውን ሲያዩት። እና ይልቁንም እረፍት የሚሰጠን ከምንም በላይ ለዘላለም በማንኖርባት እንግድነት ዓለም ውስጥ ለኔ እግዚአብሔርን ፈልገው ይሄ ጥያቄያችን ይቁም። አምላኬ እፈልግሃለሁ አንተ ባልክበት ልኑር እንበል። እረፍትም ሰላምም ከእሱ ጋር ስንስማማ ነውና ይሄን ይመስላል። እና ትውልዱ በጌታ አረፉ። በዚህ አሁን ሰባኪዎች በሚሉት ትጠረምሳለህ ትጥሳለህ የሚባል ነገር የለም። እሱ አይደለም መጠርመስ መጣስ የሚባለው ነገር ሳይሆን የሚያሳርፈው ጥሰው ጠርምሰው የመጡም ሰዎች አየን። ያው እናንተ ናችሁ። ምንም እዚህም ጭንቀቱ አለ፣ እዚህም ችግሩ አለ። በጌታ ከሆነ የትም ብትሆኑ ታርፋላችሁ። የሚያሳርፍ እሱ ነው። አገልጋዮችም ክርስቶስን እንስበክ። ሁላችንም ክርስቶስ ያሳርፈን። እግዚአብሔር ያክብርልኝ። ይህን የሰማችሁ ይህንን ለሚሉ ሰዎች ይህንን በማለት ጌታን ለመቀበል ለሚፈልጉ ሰዎች የንስሐ ጸሎት አብረን እናደርጋለን። ከዛ በኋላ ደግሞ ለሚያማቸው ሰዎች ያማቸዋል። በተለይ ብዙ የምታቅ ይመስለኛል በዚህ አካባቢ በተለያየ ቦታ ትልቅ የአእምሮ ጭንቀት፣ ትልቅ ስትሬስ፣ ትልቅ ዲፕሬሽን፣ ትልቅ ተስፋ መቁረጥ ይሄ አካላዊ በሽታ ሳይሆን አእምሮዊ በሽታ የበለጠ ያለበት ነውና ለነኚህ ለሚሉ ሰዎች ደግሞ ትጸልይልናል። መጀመሪያ ይህንን እውነት ሰምቻለሁ፣ የእናንተን ህይወት፣ የአንተን ህይወት፣ የኔን ህይወት፣ የሌሎችንም ህይወት የለወጠ የነካ ያሳረፈን አምላክ መቀበል እፈልጋለሁ ለሚሉ ሰዎች የንስሐ ጸሎት እናደርግና ከዛ ደግሞ ወደሚቀጥለው እንሄዳለን። አሁን የሃይማኖት ጥያቄ አይደለም። እኔ አንድም ሰውን ጴጤ ሆኑ ብዬ ጠይቄ አላቅም። የእውነት ነው። ግን ሁሉ ኃጢአትን ሰርተዋል፣ የእግዚአብሔር ክብር ጎላቸዋል ይላል። ሁሉ ነው የሚለው። ፓስተር ይሁን ጳጳስ፣ ነጭ ይሁን ጥቁር፣ ሴት ይሁን ወንድ፣ የተማረ ያልተማረ፣ የሰው ልጅ ሁሉ ኃጢአትን ሰርተዋል። መጽሐፍ ቅዱስ እንደሚለው ደግሞ የኃጢአት ደመወዙ ሞት ነው ይላል። ሞት ማለት ደግሞ መለየት ነው። ምን ስጋና ነፍስ አይደለም። ሰው ለዘላለም ከእግዚአብሔር መለየትን ነው። እና ያ ደመወዝ ስትሉ ወደማይሞቱበት እሳቱ ወደማይጠፋበት የዘላለም ከሞት ባሻገር አለ። ይሄ እግዚአብሔር ቅዱሱ የእግዚአብሔር ቃል ይናገራል። ስለዚህ ከዛ ማምለጫው ከጥፋት መዳኛው ለምሳሌ አንዳንድ ሰው ጥሩ ሰው ሊሆን ይችላል። ለምሳሌ ትምህርት ቤት ውስጥ ማለፊያ 50 ቢሆን አንድ ልጅ 40 ቢያመጣ አንዱ 0 ቢያመጣ ምን ይሆናል? ሁለቱም ወርቀዋል። ማለፊያ 50 ነው። ከእግዚአብሔር ክብር ጎልናል ስንል ጥሩም ሰዎች መጥፎም ሰዎች አንድ ላይ ወርቀናል። ስለዚህ ከዚህ ውርቀት ሊያድነን መድኃኔ ዓለም ከሰማያት ሰማያት ወርዶ ከድንግል ማርያም ተወልዶ በበረት ውስጥ ስለኛ መከራን ተቀብሎ በመስቀል ላይ ደሙን አፍስሶ በአደባባይ ሳያፍርብን ራቁቱን ሞቷል። ስለዚህም ዛሬ ይህንን መልእክት የምትሰሙ ወንድሞቼ እህቶቼ፣ ክርስቶስ ኢየሱስ የዘላለምን ሕይወት የሚሰጥ አምላክ ስለሆነ ለጨነቃችሁ ግራ ለገባችሁ መፍትሄ አባት ወገን በሌለበት በመከራ በስደት ውስጥ ያላችሁ
የሰላም አምላክ ወደ ልባችሁ እንዲገባ እናንተም እጆቻችሁን ባላችሁበት አንስታችሁ ከኔ ጋር እንድንጸልይ ጠይቃችኋለሁ። እግዚአብሔር ሆይ እጅግ አድርጌ አመሰግንሃለሁ። እነሆ አሁንም ከሰማያት ሰማያት ወርደህ ከድንግል ማርያም ተወልደህ ስለ እኔ በመስቀል ላይ ሞተሃል፣ ደምህን አፍስሰሃል። እነሆ ሞትን ድል አድርገህ በአባትህ ቀኝ አለህ። እነሆ ስለ እኔም ደግሞ አንተ ደም ኃጢአትን ሁሉ እንደሚያጥብ አምናለሁ። እኔ በደለኛ ነኝ፣ ኃጢአተኛ ነኝ፣ ይቅር በለኝ። ሰይጣንና ክፉ ሥራን ሁሉ ክጃለሁ። ዛሬ ልጅ ልሆን ቃል ገብቻለሁ። ተቀበለኝ። አሜን። እርግጠኛ ሁኑ፣ አሁን እግዚአብሔር ተቀብሏችኋል። የታመማችሁ ሰዎች በየትኛውም ቦታ ብትሉ እኔ አምነዋለሁ እግዚአብሔርን። ለሚያምን ሁሉ ይቻለዋል። አሁን የማይቻል ነገር ወደሚቻልበት ወደምትሰሙት ስትመጡ እግዚአብሔር አምላክ ሁሉን የሚችል አምላክ ነው። ዛሬም ከታሰራችሁ ትዳራችሁ በድራግ ውስጥ ያላችሁ ቢሆን በጭንቀት ውስጥ ያላችሁ በየትኛውም መከራ ውስጥ ያላችሁ በኢየሱስ ክርስቶስ ስም ስልጣን ዛሬ ነፃ ውጡ። በኢየሱስ ስም ተፈወሱ። ትዳራችሁ ሰይጣን የገባበት ዛሬ ይወጋ። ሰይጣን ያሰራችሁ ሁሉ ይፈታ። እሱ የጠነሰሰው ጥንስስ ይደፋ። ቤታችሁ የተለወጠ ይሁን። ሰላማችሁ አሁን ይግባ። አምናለሁ። አሁን በጭንቅላቷ ላይ እብጠት ያለ ሴት አያለው፣ እረፍት የሌላት በኢየሱስ ስም ትፈወስ። በኢየሱስ ስም ትፈወስ። አካላቸው ላይ ያለ በሽታ ሁሉ ሰም በእሳት እንደሚቀልጥ ይቅለጥ። እግዚአብሔር ሆይ